ኢኮኖሚ ዋልታ ቡና መሃል 4 ኪሎ ነው ያለሁት። ቡናን በረቀቀ መንገድ እንዲህ የተጠበበበት የለም ለማለት ያስደፍራል። ኢቲኮፍ ቴስት ስፔሻሊቲ ኮፊ ሀብ ኤንድ ጋለሪ እንለዋለን። የኤስፕሬሶ ኮምፓቲብል ፖር ይባላል። እኛ ሀገር የመጀመሪያው ያ ቡናውም የኛ ምርቱም የኛ ገብሬው የኛና እዚህ ነው እንደሚዘጋጀው ወይስ ከሀገራችን ውጪ? እዚሁ ነው የምናዘጋጀው። እንዴት አድርገን ነው የምንጠጣው? ተከፍቶ ነው ተበጥብጦ ነው? ክለኛ የቡና ከጠን ነው ሻት ነው ማድረግ ሻት ኦቨርዶዝ ደሞ ወዘሽ ትታገሱኛላችሁ። ስኳር ነው አይመርም። እንግዳ ሲመጣ ምን ልታዘዝ ቡና ሲባል አዎ ጣኑን ሌሎች ሰዲውን ስኳሩ ቡናው ተደፋም የሚባል ነገር የለም። ማሽንን ጠቅ አድርጎ የትኛው ሀገር ቡና ይሆንልህ ተብሎ ምን ያማክር ወይስ ቡናውን ቆልቶ ፈጭቶ ኤክስፖርት ማድረግ ይቀላል? ይሄን ከመግዛት መሸመት የሚፈልጉ ካሉ ለጊዜው እናንተ ጋር ነው። ለጊዜው እኛ ጋር ነው፣ ግን ሱፐር ማርኬቶች ላይ እናስገባለን። ያው እዚህ እንደምትመለከቱ ሁሉም አልኮል ፍሪ ናቸው። ነገር ግን ባርሲ ደግሞ እንደዚህ ያስ አልበዛ አልኮል ይገኝበታል። አይ ብዙ ሰው ጥያቄ ነው። ምን ይባላል ያልከ? ካስካራ ወይም ጀንፈል በመባል ይታወቃል። በድራፍት መልኩም ደግሞ ቡናን አዘጋጅተን የቡና ድራፍት በሀገራችን ለመጀመሪያ ጊዜ የቡና ድራፍት ነው። አታስቡ፣ ብዙ አልኮል አናቴ ላይ የሚወጣ ሰው አይደለም። ሌሎች መጥተው ቡናን ምንድነው ከመውራት ከወሬ ባለፈ ራሳቸው መጥተው ፕራክቲስ አድርገው የሚቆሉበት ራሳቸው ይፈጫሉ። ራሳቸው ዚቁላሉ። የተለያዩ ሩም ሳይዝ አለን። ለ12 ሰው፣ ለ14 ሰው፣ ለ20 ሰው፣ ለ24 ሰው የተለያየ ሩሞች አሉ። አንዳንድ ጊዜ መሰብሰቢያ አዳራሽ ቦሪንግ መሆን የለበትም አይደለ? ፈጠራ ያለበት የተወሰኑ ነገሮች አክቲቪቲ እያደረግ ሲሆን ሀሳቡም የመግባት ነፃነት አለው። ብዙ እንደለፋችሁበት ያስታውቃል። ከፍ ያለ ነው። በጣም ክላስ አለው እያንዳንዱ ነገር። እቺ በትንሿ ናት። እኛ ህልማች ድሪም ከዚህ በላይ ኢትዮጵያን ቡና ተባብረን ሁላችንም ከዚህ በላይ መስራት ማድረግ እንችላለን። በጣም በመጎብኘቴ በማየቴ በጣም ደስ ብሎኛል እና በጣም እናመሰግናለን።